ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ህልሞችና ፍቾቻቸውን መነግራችሁ ይሆናል። የቆሸሻ እቃ ሲያጥብ ያለመ ሰው መፍትሄ ሊያገኝ ነበረ። የሆነ ችግር ድጋሚ ወደ ችግር እንደሚያመራ የሚያመላክት ነው። አንድ ሰው በህልሙ ልብስ ሲያጥብ ካለመ ንስሐ መግባት እንደሚኖርበት የሚያመላክተው ነው። አንድ ሰው በህልሙ ሳህን ሲገዛ ካለመ ጋብቻን ያመላክተዋል። አንድ ሰው በህልሙ ባዶ ጠረጴዛን ካለመ ድህነትን ያመላክታል። በተቃራኒ ደግሞ በምግብ የተሞላ ጠረጴዛን ያለመ ሰው ሀብትን ያመላክተዋል። አንድ ሰው በህልሙ አይብን ካለመ አይብ ደስታን ነው የሚያመላክተው። አንድ ሰው በህልሙ ሲነከስ ካለመ መነከስ አላግባብ ሰውን የሚያነሱ ሰዎች፣ የሚወቅሱት ሰዎች፣ ባላጠፋው ነገር የሚወቅሱት ሰዎች እንዳሉ የሚያመላክተው ነው የተነከሰው ሰው ማለት ነው። አንድ ሰው በህልሙ ገመድን ካለመ ገመድ እድሜ ነው። ሲጠመጠም ወይም ደግሞ ሲታሰር ካለመ ግን ጥሩ አይደለም። ያው በደንብ መጸለይ ያስፈልጋል። ያው ሲዘረጋ ገመድ ሲጎትት ምናምን ያለመ ሰው እድሜን ነው የሚያመላክተው። ያው በተቃራኒ ደግሞ ሲታሰር ጥሩ አይደለም። ያው ጸሎት ያስፈልጋል። ያንን ነው። አንድ ሰው በህልሙ ሲበር ካለመ ነፃነትን ነው የሚያመላክተው። ከሆነ ችግር መላቀቅን የሚያመላክት ነፃነት መፈለግንም የሚያመላክት ነው። አንድ ሰው በህልሙ የመሬት መንቀጥቀጥ ካለመ የሆነ በቤተሰብ ውስጥ የሚፈጠር ጥሩ ያልሆነ ነገር የሚያመላክት ነው። በዛ ሰው ህይወት ላይ የሚፈጠር ጥሩ ያልሆነ ነገር እንዳለ የሚያመላክት ነው። ስለዚህ ያው ጸሎት ማድረግ ነው የሚያስፈልገው። በህልም አሸዋን ማየት ሀብትን ነው የሚያመላክተው። ቆንጆ ነው በጣም አሸዋ ማየት፣ የሸዋ ክምር ማየት በጣም ቆንጆ ነው። አንድ ሰው በህልሙ ቀይ ልብስን ካለመ ይሄ ጥሩ ነገር አያመላክትም። የሆነ የከፋ ነገር ህይወቱ ላይ ሊመጣ እንደሆነ እስከ ነፍስ እስከ ማጣት የሚደርስ ነገር እንዳለ የሚያመላክት ነው። ያው በደንብ መጸለይ ያለበት። አንድ ሰው በህልሙ ከሰልን ካለመ ከሰል መከራን ነው የሚያመላክተው። ያው ይሄም መጸለይ ያለበት። አንድ ሰው በህልሙ ጉንዳንን ካለመ ከባድ ባላጋራ እንዳለበት የሚያመላክተው ነው። አንድ ሰው በህልሙ ደግሞ ሸረሪትን ወይም ደግሞ ሸረሪት ድርን ካለመ የሆነ ነገር እንዳለ ወይም ደግሞ የሆነ ሰው ሊያታልለው እየሞከረ እንደሆነ የሚያመላክት ነው። ጠርጎ ሲያወጣ ካለመ ደግሞ ያን ነገር እንደሚያስወግድ ወይም ደግሞ እንደነቃባቸው በነዛ ሰዎች የሚያመላክት ነው። ሊያታልሉት በመጡት ሰዎች ማለት ነው። ያንን ነው የሚያመላክተው። መጠንቀቂያ ይኖርበታል ማለት ነው። ድር ሲያደራ ካለመ ቤት ውስጥ ማለት ነው። አንድ ሰው በህልሙ ሲመታ ካለመ ይሄ ህመምን ነው የሚያመላክተው። ያው ጸሎት ማድረግ ይኖርበታል ማለት ነው። አንድ ሰው በህልሙ ደግሞ ሽጉጥን ካለመ ሽጉጥ ወንድ ልጅን ጸሎትን ነው የሚያመላክተው። ግን ሲተኮስበት ያለመ ሰው ግን መጥፎ ቃላት ሊሰነዘርበት ወይም ደግሞ ህመምንም ያመላክታል ማለት ነው። አንድ ሰው በህልሙ በጦር ሲወጋ ካለመ ይሄም በሽታ ህመምን ነው የሚያመላክተው። ያው መጸለይ ይኖርበታል ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞች እና ፍቾቻቸው እስከምንገናኝ መልካም ጊዜ
ቪዲዮውን ላይክ ያላርጋችሁ ላይክ አድርጉ። የደውል ምልክቷን ደግሞ ተጫኑት አዳዲስ ሲወጣ እንዲደርሳችሁ። ሰብስክራይብ ያላርጋችሁ አዲስ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉና የተለያዩ ህልም ፍቺዎችን ማግኘት ትችላላችሁ ማለት ነው። መልካም ጊዜ